السلام عليكم. السلام عليكم. السلام عليكم ورحمة الله وبركاته. عليكم السلام. ከረጅም ጊዜ ቆይታ በኋላ እንግዲህ በዚህ ቻናል ተመልሰናል። ያው ከዚህ ቀደም በለቀኩ ቪዲዮ ላይ ለምን እንደጠፋው ምናምን ተናግሬያለሁ። እስኪ ኢንሻአላህ ከዚህ በኋላ ባለው ሁኔታ እንደምንም አሪፍ ቶሎ ለመልቀቅ እንሞክራለን። አዲስ ሆናችሁ ካላችሁ ካላወቃችሁ ከዚህ በኋላ በዚህ ቻናል ላይ የምንለቀው እንደሌላ ጊዜው ቁም ነገር ምናምን ነገር ሳይሆን ሐላል የሆኑ አስቂኝ ኢንተርቴን የሚያደርጉ ቪዲዮዎችን ይሆናል በዚህ ቪዲዮ የምንለቀው። ስለዚህ በሐላሉ መልኩ እንስቃለን ማለት ነው። ከዚህ በኋላ ትንሽ ያስቸገረኝ ነገር ምንድነው መሰላችሁ? ሐላል የሆኑ ቪዲዮዎች እንደልብ አይገኙም። ወይ ሴት ይገባበታል ወይ ዘፈን ይገባበታል ምናምንና ትንሽ ተቸግሬያለሁና የምር እንደዛ አይነት ቪዲዮ አይታችሁ በጣም አስቋችሁ ሐላል ነው ብላችሁ ካመናችሁበትና ሌሎችም እንዲያዩት የምትፈልጉ ከሆነ የቲክቶክ ፔጅን ፊት ለፊት ላይ ያደርግላችኋል። በዛ ላይ ሜንሽን ማድረግ ትችላላችሁ። ወይም ደግሞ ቴሌግራምም ከፍተን እዛ ላይም የምትልኩልኝን ቪዲዮዎች እዚህ ላይ ማቅረብ እንችላለን። ብቻ ግን ከዚህ በኋላ ኢንተርቴን የሚያደርጉ ሐላል የሆኑ ቪዲዮዎችን በዚህ ቻናላችን ላይ የምናይ ይሆናል። ትንሽ ያልተመቻችሁ ነገር ካለ ምናምን ኮሜንት ላይ ማሳወቅ ትችላላችሁ። ወሪሳና በዛ ወደ ዛሬ ቪዲዮአችን እንሂድ። ቪዲዮን ከመጀመሪ በፊት ግን ታውቃላችሁ ረጅም ጊዜ ጠፍቼ ስለመጣሁ ዩቲዩብ በጣም ቪዲዮን ይዟል፣ ለብዙ ሰዎች አያደርስም ምናምን። ለዛ ብዙ ሰዎች ጋር እንዲደርስ በጣም ላይክ ያስፈልጋል። ላይክ በደንብ አድርጉ ብዙ ሰዎች ጋር እንዲደርስ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ምናምን አድርጉ። የተመቻችሁን ነገር ብቻ me after praying Fajr. It will come Ethiopia millennium. All of us are like this. በቃ this my goal. I goal. ሁላችንም እንደዚህ ነና ካው ላምፕ ካር መኪና ቴብል ጠረጴዛ ዶር በር ዊንዶ መስኮት ከፈጅር ሰላት በኋላ ይጣፍጣል ይለያል። I thanks to God, you know. አቀፍ ደረጃ 145ኛ በአገር አቀፍ ደረጃ ደግሞ 15ኛ ጊዜ የዓለም የአህዮች ቀን የተከበረውና እንኳን አብሮ ደረሰ ማለት የምትፈልገው ሰው ካለ አንደኛ ወንድሞችና እህቶችን እንኳን አደረሳችሁ እንኳን አብራ ደረሳችሁ ብያለሁ። ከዛ በመቀጠል እናንተንም እንደዛ እኛንም ጭምር እንኳን አብራ ደረሰን እንኳን አብረን መሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። አሁን ባለቤቴን ምን ልበለው? እነሱም ተቸግረዋል። የእንትኖችን ግን አይታችሁ ከሆነ ማለት ነው አሁን ላይ በጣም እየበዙ ነው። ኤአይ ጀነሬትድ ቪዲዮዎች በጣም እየበዙ ነው። ግን የሆነ የሚለዩበት ሲሆን አክሰንት አላቸው ሲያወሩ ቃላት ላይ ረገጥ ምናምን ያደርጋሉ። እንዴት ነው? ቆይ ታዩታላችሁ እስኪ ቀጣይ ቪዲዮ ላይ ከመጣ ማለት ነው። ዮ ጋይስ ፕሊዝ ተረጋጉ። ደግሞም ደሬሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላሁም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደሬሰ አያችሁት አይደለ? ገዳይ የሚለውን ገዳይ ብለው እንደዚህ የሆነ ቃላት ላይ ምናምን ትንሽ እስኪ እንትን ይላል። እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣል። እውነትና ንጹህ አየር ያስፈልጋል። እኔ የምለው ጅብ በማታ እንጂ በቀን ይወጣል እንዴ? ምን ላድርግት? ኑሮ ከበደት። በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ። ኤአይ ቪዲዮዎች ግን ይደል እየሄዱ ነው። አውሮፓ በየትኛው አገር ውስጥ ትገኛለች? እኔም ጠይቅ ይሻለኝ። የት ትገኛለች? ምክንያቱም ሳይህ በጣም አሳዘንከኝ። አውሮፓ በየትኛው አገር ውስጥ ትገኛለች? ኢሮፕ ውስጥ አይሳይ ትሞክራለህ? አይለፈኝ እንትን ካለው ማለት ነጥብ የሚያሰጥ ከሆነ እሺ ነጥብ ይሰጣል። እሺ ካልመለሰም ሁለተኛ ጥያቄ ተደርጎ ይያዝለታል። ኤክስ ይደረጋል። ይለፈኝ እኔ የሱ ጥያቄ ነው። አይ ተሰጥቷል። አውሮፓ በየትኛው አህጉር ውስጥ ትገኛለች? ሰሜን አሜሪካ። እንዴት ይከብዳል? ታቀለ ጥያቄ እኮ ነው።
ለማንኛውም አውሮፓ ራሷ አህጉር ናት ነው ማለት። እዚህ ፕሮግራም ላይ የሚጋበዙ ሰዎች ግን እኔ እንጃ ኬት እንደሚመለምሏቸው ራሱ ብቻ እሺ፣ ከታች የታችኛውን እሺ፣ የኋላውን ባላንስ እኩል አድርግልኝ። አረ ሌላ ቦታ መሮኝ ነው የመጣሁት። እሺ፣ እቺ ብቻ ከታች ብቻ ስራ ነው ሀሳብ ከፊት ቀርጽሽ ጋር ትንሽ ከፍ ቢል እኮ ነው የሚያወሩ እና ሀሳቡ። አዎ፣ ግን እኔ ፈልጌው ነው ይልሽ። ይሄኛውን ተው፣ ፍሪዝ ስለማደርገው ነው። እሺ፣ እሺ፣ ጺምሽን ትንሽ ልንካልሽ። ጺሙን አትንከው፣ ጺሙ አይነካ። ከታች ብቻ ያለው ከላይ የማይቀነስ ከላይ አይቀነስም። ይሄኛው አይቀነስም። እኔ አልኩሽን ብቻ ስሪልኝ አባቴ። ነገ ፕሮግራም አለኝ፣ ፎቶ ሹት አለኝ። ለዛ ለምን እንደተፋቀረ አይደልሽ? አድናቂዋለሽ አንተ የሚቀልህን ነው እንዴ? መቼም ነው እንደፈለጋችሁት፣ መቼም ነው ተሰርታችሁ ማትመጡት። እኔ ለምን እንደሆነ አላውቅም። ሰላም ነው አለ ከዋልማት ነበርና አስተያየት እየሰበሰብን ነበረ። ስሞትን ማን እንበል? ስሜ አሳለፈች በቅጡ። እሺ፣ ውሃ ስለ ውሃ አገልግሎት ክፍያ ላይ አቅርቦት ላይ ምን አስተያየት አሉት? እኔ በእውነት እኔ መጀመሪያ ውሃ ልማት ሲባል እንግዲህ ነው የሚቀርበው መስሪያ ቤቱ እንግዲህ በቃ ማለት እንዴት ያለ መልካም መስሪያ ቤት በእውነት እኔ በቃ አሁን ራሱ እየመጣ ነው። ይቅርታ ረበሽኳችሁ። እሺ እተዋለሁ። ልጄ ልክ በቃ ክፍያ ከፍለን አናውቅም ማለት ትችላለህ። ምንም ክፍያ የለም። እንደውም ወተት አንድ ይላቸው ዘጉ አንዘጋም ነው የሚሉት በግድ እነሱ ናቸው የማይዘጉት። እኛ ውሃ ሞልቶ ተው በቃ ተው ስሚ አንዘጋም ከዚህ በላይ ነው የሚገባችሁ ብለው በውሃ ያረሰርሱናል። እኔ ድርቀትን አላውቅም። ያው ከተወለድኩ እዚህ 50 ዓመት ሊሞላኝ ነው። ድርቀትን አላውቅም በእውነት በጣም ደስ ይላል። ስለዚህ አቅርቦት ላይም ችግር የለም እያሉ እንዴ? ምን ችግር አለ? ውሃ እንጃ ሰፈር ቀርቶ አያውቅም። ልንገርህ በእውነት ነው የምልህ ልጅ አልዋሽም። እንጃ ሰፈር ሰው በእግሩ ሄዶ አያውቅም። በጀልባ ነው ውሃ ከመሙላቱ ከመትረፍረፍ የተነሳ በእግር መሄድ ሲል መኪና ራሱ አቁመናል። በጀልባ በታንኳ እኔ ቤት እኮ 2 ታንኳ ነው ያለው። ለልጄ ለባለቤቴ ተበሉ ታንኳ ጀልባ ነው የምንጠቀመው። እኔ የእኛን ሰፈር ተምሳሌት አድርጎ ሰው መርከብ ጀልባ ታንኳ እንዲሰራና በዛ እንዲቀዝፍ ከማ መትረፍረፍ እኔ እንደረሰረሱ እና በረሱ ነው የምለው። በእውነት ብርቅ ያለ መስሪያ ቤት በጣም እኔ የማመሰግነው ባለቤትዬ በጣም ነው የምንወድህ። እንደዚህ ቀጥል፣ ስራ በጣም ይቀጥል ነው ብለው አመሰግናለሁ። ብርቅ በሉ። እውነት ነው እንዴ? እንደውም እኮ ወተት ነው የሚላክልን ጥቁሩ ማለት ነው እንዴ? ማመስገንም ይኖርብናል በደንብ። ጌታ እባክህ ተጨርሻለሁ። ካንተ ሰፈር ውስጥ ትሰራለህ። እሺ ታዲያ ምን ማድረግ ነበር? ትቀበላለህ ወይ ትቀባታለህ? ካንተና ፕላን ያለው ሰው ካልሆነ መጣ አቤት ከመሬት አንሶ እባክህ አሁን ጊዜ ግን የሚወጡት ህጎች እኔ እንጃ ምን ታስበው እንደሆነ አይታወቅም። ፌስታል ያዘ 2000 ነው 5000 ምናምን እኔ እንጃ ወዴት እንደምንሄድ ያውም እንዲሁ ነው። አፍልቼ ነበር እስከምተት ድር አድርጎኝ ነበር ቆለኝ
እንደ ቡና አስደጋጅ ሰው ቤት ጫማ ነው ልክ ስትባል ከባድ ነው። ምንድን ነው መታሰብ? አራት አዋርዱ ፍቱን መድኃኒት ያምራል። እንደሚያምር እናውቃለን። ሂል ጫማ የለንም። ኦኬ ሂል ጫማ የለንም። 40 ቁጥር አሳያለሁ። ሬዲ ናችሁ? 40 ቁጥር ለማየት 40 ቁጥር ለማየት ዝግጁ ናችሁ? ትራንስፖርት ፕሮማክስ 40 ቁጥር ለማየት ዝግጁ ናችሁ? ኦልድ ስኩል ላሳያችሁ ነው። ቫንስ 40 ፕሮማክስ አለን። ይኸው ቫንስ 40 ፕሮማክስ አለ ብሎ ቢፋታ እኮ ጥሩ ነው። አቤት ምስር አለሽ እንዴ? ምስር አልቋል። የለም? አዎ አለቀባት። እሺ ምን አለ? ምንድን ነው የምትፈልገው አንተ? ምስር አለቀ አልኩህ እኮ። አለቀ? አዎ ለወጤን ነው። ምን አለሽ ሌላ? ይሄ የምር አተር ትስጥህ? አተር አይ ምስር ካለ ምስር አለቀ አልኩህ እኮ አባት ምን ሆነ? ማሻአላ ወላሂ ማሻአላ ማሻአላ። ገጠር የመጣች ሰራተኛ ፊልም ስታይ ምን እያየን ነው? አረ ፊልም ነው ፊልም ነው። የምን ፊልም ነው? ምንድን ነው? እየገደለ ያየን ነው? አረ ውሸት ነው ፊልም ነው ፊልም ነው ያየን ነው? እየገደለ ያለው ሰው ምንድን ነው ያየን? ተናገር ጭሳለሁ ህግ ቦታ ነው የምንሄደው። ፖሊስ ተራ ነው፣ ተባባሪ ነው፣ የወንጀለኛ ተባባሪ ነው። አንተ ምንድን ነው ያየን? አረ ፊልም ነው ውሸት ነው እንዴ? እኔ ፋጡማ በቀላል አታታልም። ተናገር ህግ ቦታ እንሄዳለን። እከሳለሁ። ምንድን ነው ያያለው? ጥሩልኝ፣ ውሸት ፊልም ነው አይደለም። ህግ ጥሩልኝ። እኔ ሌላ ምንም የሚፈልግ ነገር የለም። ህግ ጥሩልኝ። ምንም ማብራሪያ ነገር አልፈልግም። ህግ ጥሩልኝ ነው ያልኩኝ ያለሁት። ምንም የሚፈልግ ነገር የለም። ሌላ ህግ ጥሩልኝ። እንዴ የማይገባኝ ነገር አለ። የሀበሻና የፈረንጅ ዶሮ አለ። የፈረንጅ ዶሮ በግ ነው በቃ ትይዘዋለህ ምናምን እና ያዘኝ ይላል ከፈለገ መጥቶ። የሀበሻው ምንድን ነው የሚሮጠው? ምንድን ነው ዝም ብሎ ቆይ ለመያዝ እሱ ለ9 እና ለ8 ሆነ አትይዘውም። የሀበሻን ዶሮ ወሊሶ ድረስ ነው ያሯሯጠኝ። አሁን በእግሬ ነው የተመለስኩት ከወሊሶ ድረስ። ለምንድን ነው እንዲህ የሚሆኑበት ምክንያት? የሚሮጠው እኮ እንደ ጀት ነው በቃ እንደ ጀት እያለ በቃ እንዴ እኔ እሱን ለመያዝ እገርዳለሁ እንዴ? አልችልም እኮ በቃ ይኸው እሱም ሲያቀብጠኝ ገዝቼ ገንዘቤን አጣሁ። በቃ ሉዝ አድርጌያለሁ። ወሊሶ ያላችሁ ሰዎች እባካችሁ ፈልጋችሁ ዶሮዬን እንድታመጡልኝ አመሰግናለሁ። እባካችሁ ተባበሩት። ይባላል አሁን ተናዘች ያረከ ብራጋግተ ምን ታመጣለህ? ይሄም ይገባዋል። እኔ ምን አደረኩ? እኔ ምን አደረኩ? እኔ ብቻ ነው በደል የምታሳየኝ። በመጀመሪያ ውስጥ ከመግባታችሁ በፊት ሁላችሁም ፋቲሃና ሻሃዳ አድርጋችሁ ነው የምትገቡት። ተግባብተናል አይደል? አዎ። ውስጥ ላይ ከገባን በኋላ 11 ቁጥራት ጎል ጋር ከደረስክ በኋላ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብለህ ነው የምታገባው። ጎል ማለት ጎሉን ካገባ በኋላ ወጣ 2 ረካ ሱና ትሰግዳለህ። ተግባብተናል? አዎ። 7 ቁጥሩ ደግሞ ከረፍት በኋላ ወጣ ቀሪአ ታደርጋለህ።
ሙስባህ ያልያዛለ ኳስ ገፋ ሁሉም እንትን ያ ዚክር ያርክ ነው ኳስ መገፋው አስተላለፉ 1 9 10 10 በ30 ሰው ነው የምንገባው ተግባብተናላ ሁሉም አንድ ጁስ ተቀራለ ውስጥ ላይ ይሄ ጉ ነው አዛን ተተባለ ወጥተህ ትሰግዳለህ ይሄ አሪፍ ነው እንዴ ነብር ነው እንዴ አዎ ነው ይሄ እኮ እንደዛ ይለቀል አራት ወስ ጨርሳችሁ ነበርኩ ይቅርታ ነው ወንድም ሊቆጣሪ የሚያነበው ሰውዬ በስለኝ ነው አረቀስ በሩ እንዳይመጣ አደራ አለው ወይኔ ውሻ በሩ ላይ ልሸኝ አባ ሰላም ነው እንዴ ነው አለውልሽ አንድ ነገር አስቸገረ እሺ አስቸግረኝ ችግር በስንት መከራ የተረፍኩት ልጅ በሳቅ ልገለኝ ነው አስቸግረሽ አንድ ነገር ታጋ እዚህ ሰፈር መስማት ለተሳናቸው ሰዎች እሺ የብር ድጋፍ እያደረግን ነበር ምን አልከኝ መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር ምትለው አይሰማኝም ምን ያልከኝ ነው መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር አባ ይቅርታ እኔ ምትለው እየተሰማኝ አይደለም አሁን እኮ እየሰማኝ ነበርኩ ባርቆብኝ ነው እንጂ አልሰማም መስማት ያለብን ቦታ ላይ ብቻ ነው የምንሰማው ምስኪ ስልጤ ለቅሶ ሲነጥማ ያ የመሰለ ልጅ ሞተ ነው ያ የመሰለ ልጅ ሞተ ነው ያ የመሰለ ልጅ ሞተ ነው ወይኔ ሙሲኖ ነው ነው ይዞት አቂቶት ስልጤ ተብሏል አዎ ሰውዬው ራሱ ወላሂ ይሳባይ ሰምጂ ወልስ ማን ተወምስ ያወጣም እነሱ ራሱ ዋጋ ሲያወጣ እና ሞተ ነው አሎ ወልሰላም ባላሱ ነው ወይ መልስ ይደውላል ችግሬን በኋላ ያረጋፋል ቢበሱ ሲወጣ ይደውላሉ እሺ ባክሳ ያ የመሰለ ልጅ ሞተ ነው ያ የመሰለ ልጅ ሞተ ነው ያ የመሰለ ልጅ ሞተ ነው ምን ሞታች ወግዳ በምን ሞተው አላህ ለሳሽ ሁላችንም ኮድ እዛው ነው መንገብገብ ለዱንያ ተብሎ በርበሪ ምን ነገር መንገብገብ ያስፈልጋል ነው አሁን ምን ማልተመጪ ሳፋሪ ማልተመጪ ቲቪ ያው ነው ያ የመሰለ ልጅ ሞተ ነው አላህ አብዱራህማን ለቀብር ባለታን ቆለብሳት ነው እሺ ጨረስላችሁ ፕሮግራም አላለቀም ሽሎሱ ይተወና በላይ ካልመጣ ታስካይቡ ላይ ተዘዋጅ ነው እዚህ ነው ኮሚሽን አባታ ኮሚሽን ያለ ስንት ዓመት ኮሚሽን ተባከለ ማለት ይወጣ በሱ ያው ኮሚሽን ያለው ይተራክ ፍሎ ጋር አራክፈና ኒባል ቦታ ላይ መጋዘን ሰው አስቀምጫለሁ ሙዘይና ተውጅ አውሱ ይባላል እንደዚህ ታዘለጣ እዚህ ያማይሰጡ ያ የመሰለ ሞተ ነው አሁን ሞተ ነው ልጅ ነው ማለት ሳይጠመቅ ሞተ እንዴት ነው እንዲህ ነው እስኪ የምታውቁ ሰዎች ኮሜንት ላይ ለዛሬ እንግዲህ በዚህ ላይ እናቁምና ቀጣይ ላይ እንግዲህ ቶሎ እንድንሰራ ላይክ አድርጉ ስለብዙ ሰዎች እንዲዳረስ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ላይኳን ግን እንዳረሷት